ቀረጻ ተጀመረ። ዋኔ ዋሌ አነቴ ማይ ዋኔ ዋሊ እህል ማጣሪያ ለንፍአ ለስንዴ ለባቄላ ለአተር እሱ ለንፋስ ለማጣሪያ ለንፋስ መስጫ ቄሆ ነው ይባላል። አብቾ መቀስቀሻ አብቾ ማለት ካንሰር ስሩ ማለት ነው። ኦኬ የዛ መቀስቀሻ ሲፋት በዚህ ነው እንደዚህ ካስቲ አንድ ያዝና አይደለ when organized your strategy so you know ስለዚህ ስትራቴጂያችሁ በደንብ የሚባለውን ነገር ብዙ ጊዜ እኔ የተኛውም ላይ ላይክ ባታረጉ ጥሩ ነው። ለማየት የሚፈልግ ማየት ይችላል። ግን ብዙ ጊዜ ሰዎች ለእንጀራቸው ለራሳቸው መተዳደሪያ ብለው የሚያደርጉትን ነገር አዘቅዝቀው ምንም አድርገው ላይክ ባታረጉ ጥሩ ነው። የሀገራችን ምርጥ ለተሰበረ ሰው ለወደቀ ሰው አይደል አገኔን እንጂ አባባ ጉዳይ በለው መብላት ነበር። ይሄን በቂጣ አታበኝ ዋላታ ጎመን ኦኬ ጮባሮ ይባላል። በቅቤ ነው ጮባሮ ይባላል። ጎመን በቅቤ ብቻ ነው የሚሰራው ማለት ነው። ሶ ዴሊሺየስ በጣም ነው የሚጣፍጠው። በቂጣ yes እጃችሁ ይባረክ። ያዘጋጃችሁ ለአንድነት ደግሞ ፍቅር ያስፈልጋል። ፍቅር ካለ ልማት አለ፣ አንድነት አለ፣ ሰላም አለ። እኛ ምናልባት ከእናንተ ጋር አብረን የማናድር ሰዎች ብዙ ነገር እናያለን። አዎ አሪፍ ነው። እዚህ ጋር እንደውም እዚህ አካባቢ የሚሾሙ ሰዎችን አዘግዝቆ ነውረኛ በማይሆኑ እንስሳት ላይ በድንችም ይበላል። በጣም ይሄን እየበላን ነው ያደግነው እኛ። በጣም ይጣፍጥና ጠቃሚ ነው። የገቡ ሰዎችን ማሸነፍ ሌላ ድንች ነው ያው ቅድም ያያችሁት። ይሄ ምንድነው? ቅድም እናንተ ሁላችሁ ብላችኋል። ፕሮፌሰሩ በኩል የቀረበው የጎጠኝነትና የጎሰኝነት አስተሳሰብን የሚመለከት ነገር በስርዓት ቀርቧል። ይሄ ሁላችንም የምንጋራው ሀሳብ። እኛ በጣም እንሸማቀቃለን በዚህ ጉዳይ። ከእናንተ ጋር እዚህ አብረን የማንኖር ሰዎች ይሄንን ነገር ስናይ ሞራላችንን ይነካል። ልጨርሽባቸው ነው። እናንተ ብዙ እንግዳ አለባቸው። አንድ ከአራት ከአምስት ከስድስት ዓመት በፊት እኔ ሶሻል ሚዲያ ላይ እንጂ ከመቶ በላይ ዶክተሮችና ፕሮፌሰሮች የከምባታ ልጆች ዓለምን እያለማን አይጉርን እያለማን ሀገርን እያለማን ሰፈራችንን ደግሞ ቤት ውስጥ ቁጭ ብለን እንደ አይጥ እና ይታችን እንደተናገረች እንደ አይነት ውርደት የሆነ ስራ ነውረኛ ሰው አጋን ማርታን አቶ መቻላ አይቶ ምን ነው
የሰለጠነ ዘመን አይደለም። አካውንቱ አይታወቅም። ማን እንደሚጽፍ አይታወቅም። ስለዚህ ከሱ የበለጠ ጥንካሬው ገና ሲሰበር ራሱ ለተሰበረ ሰው ነው የሚታዘዘው። ሌሎችንም ይሄን እየበላሁ ነው ያደኩት እኔ። የሰው የቀንባታ ጠላት እንጂ የቀንባታ ልጅ ሊባል አይገባም። ሊሰጠውም የሚሰራ ሰው ቀንባታንም የሚወክል ሰው አይደለም። ሲምፖዚየም ምንድን ነው? ፕሮግራሙን ለመጀመሪያ ጊዜ ሲምፖዚየም ምንድን ነው? እናትን በማክበር ሀገርን፣ ህዝብን በማክበር እግዚአብሔርን በማክበር ያደግን ህዝቦች እነዚህ ታሪካችንን የሚያንሰራሽቱ አሰግስቀው የተሾመውን ሁሉ የሚሰጡ የእነሱ ፍላጎት ካልተሟላ፣ እነሱ ካልዘረፉ፣ እነሱ ካልበሉ፣ እነሱ ካላደረጉ የሚሰራው ሰው እያዘቀዘቁ ከዞን እየሰጡ የሚያሸማቅቁ ዞናችንን እየመደቡ እስከ መቼ እንዲኖሩ ነው ዘመን ተብሎ ብዙ ጊዜ ቀርቧል። ዶክተር ብዙ ነገር ብሏል። ዛሬ በመሬት ያለው ተጨባጭ ፕሮፌሰር ስለዚህ እያንዳንዳችን መስራት የሚገባንን ድርሻችንን ወስደን መስራት አለን። በእናንተ በተሿሚዎች ውስጥ የተሰበሰቡ ጎሳቸውን እያደራጁ ዞናችን በልማት አንድ እርምጃ እንዳይሄድ የሚያደርጉ ሰዎች ውስጣችሁ ታቅፋችሁ እናንተ አጋልጣችሁ መስራት መቻል አለባችሁ። እስከ መቼ ዝም ብለን እየተቸገርን ሰው እኮ በቆሎ ከተማ ሰርቶ በሸሪጥ ተሰርቷል አይደለም? እኛ ግን እንኳን ለከምባታ መሰረት የሆነ ምሁራን በኢትዮጵያ ውስጥ ያሉት ምሁራን ከምባታ አንድ ቢሆን ሌላውን ሁለት ማለት ይቻላል። እኛ ግን ዛሬ በልማት ደረጃ ያለንበትን ሁኔታ ሁላችንም እንታወቃለን። የሀገራችን ባህላዊ ምግብ ወይና እየበላሁ ነው። ሰላም ነው። እነኚህን ሰዎች ሰላም በይልኝ። ወይና እየበላሁ ነው። ሰላም ነው። አድገሽ እየተረሰሽ እኔ ራሱ ሰላም በይልኝ ነው አልኳት። ሰላም በይልኝ ብያታለሁ።
ጎጆ ቤት ምን አለ? አንድነታችን ለጋራ ልማታችን እንኳን ለ2017 ለመሳላ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን ብለናል። ዋሌ ዋኔ ዋሌ ዋኔ ዋሌ አነቴ ማይ ዋኔ ዋሌ ዋኔ አስተዋውቁኝ እስቲ ይሄን ዕቃ አስተዋውቁኝ። ካን ደግሞ ካን መስላክ ከባቲ መስላክ ወርዳይ ካን እሺ ወራ አባት በክብር አው you have to respect ይቱ ደስቶልኝ አንጋጭ ሹርቁ ቢቢደል ሚያ ካለ ነው ፈጣን አንገታ ኢሊታል እሺ ሎከዳን ሸይ ነው ከተሞ ኮይቹ ዋልሳታ አከል ኮይቹም ማለት ወሎቤቶች ኮይቹ ዋልሳታ አንሸና ከሽከሽናና በባይላችን ያ ማለት እንግዳ ሲመጣ ባክሮት እንደምንቀበል ያ ማለት በማንኛውም ጋር እንደምትል እንደ ዛሬ መስታጠቢያ ማለት ነው። መስታጠቢያ ዛሬ መስታጠቢያ ብለው ነው የሚጠሩት ድሮ ላንቾ ማለት እጅ ማጠቢያ ማስታጠቢያ ማለት ነው። እሺ ፈጠን በይ፣ ብዙ ዕቃ ነው ያለው። በመደዳ ወይስ ሌላ ሰው ያስተዋውቅ? መቅጃ ነው አዲስ ኦኬ። ሸክላ ማለት ነው። ከሸክላ የተሰራ ጆክ እንደማለት ነው። ማስታጠቢያ ቴንክ ዩ። እሺ እዛው እንዳለ ለምሳሌ ጮባሮ የምንላቸው ምግቦችን ጎመን የምንሰራበት የሚቀመጥበት ማይክ ምንድነው የሚባለው? ስሙ ሻትት አይደለም፣ ሸጉዳ ይባላል አይደል? አጣጥሩ ሰና አስተዋወቅ ከመና አዎ መርዬ። እሺ ዘንድሮ ሸጉዳ ተብሏል አይደለም? ያኔ ሸጉዳ ሸጉዳ ያማማ ነው። ሸጉዳ ያማማ ደግሞ ቀጠሊ ወይ በመደዳ እሺ። የሸክላ ድስት ሸክላ ድስት በጣም የሚያጣፍጥ ሽሮም ብንሆን ዶሮም ሲሆን ስንሰራ ማንኛውንም ምግብ ስንሰራ በጣም የማጣፈጥ ኃይል ያለው ያስ ድስት ነው። ከሸክላ ነው የሚሰራው። ኔክስት ኩን ሻት እየመንታ ሻቴ ነው ጋሼ። ሻቴ ለካ ለማቅረብ ነው ይሄ። ለማቅረብ ከትልቁ ላይ ከዚህኛው ላይ ተቀንሶ በዚህ ለማቅረብ ተቀንሶ እዚህ ላይ ወደ ማይድ የሚቀርብበት እቃ ማለት ነው። ቴንክ ዩ ሻቴ። እሺ ይሄኛው ደግሞ ስራ ወይንም ምን ይባላል? ማንሱስ ኒያፌ መጠጋንቹት ወተት እናቶች ወተት እንትን ብለው ዊጆ ሰፈር ለሰፈር ወተት ሲያዞሩ የሚጠቀሙበት ከዚህም በኩል ማዣ ያለው ከዚህም በኩል ማዣ ስላለው እንዴት መጠጋንቹ ተባለ? ከእንስራ የሚለየው ነገር ነው። ኤክሰለንት ኖርማሊ ልሙጥ ነው። ይቅርታ እዚህ ጋር ሁለት የተያዘ ነገር አለው። ማያዣ አለው። ስለዚህ በዚህ ጋር ገመድ መጠቀም እንችላለን። ማንኛውንም ነገር ተጠቅመን እንዲህ የምንጠቀመው አሪፍኛ መጠጋንቹ ወይ ቴንክ ዩ። እሺ ይሄኛው ደግሞ ይቅርታ፣ ይሄኛው ትንሽ እሷም ያው ናት፣ ግን አነስተኛ መጠጋንቹ ወይሳሜ ማለት ከዚህ ተቀንሶ እርጎ ምናምን ስና ወይሳሜ ዌሳሜ የለም። ዌሳሜ ቡና የሚፈላበት ነው እንዴ? ቡና የሚፈላበት አሁን በድስት አይደል እየተፈላ ያለው? ያኔ በዌሳሜ ነበር ቡና የሚፈላው። ይሄኛው ግን ከዚህ በጡራንቾ እቺኛዋ ጤንቆ ጡራንቾ ይባላል ትልቁ። በዚህ ወተት የተላበው ወተት በዚህኛው ይለቀማል። በየትኛው? በዚህኛው ካኔን ጡና በዚህ ላይ ይታለባል፣ በዚህ ላይ ይገለበጣል።
ወደ ሰፈር ሲሄድ በዚህ ላይ ወደ ሰፈር ሲሄድ አቤት ስቴፕ ባይ ስቴፕ ማለት ነው። ስቴፕ ቄስ ሳንቾ ነው። ቄስ ሳንቾ ማለት እዚህ ጋር በዚህ ላይ ጡራንቾ ካደን በዚህ ላይ ከተለቀመ በዚህ ላይ ደግሞ ሰፈር ለሰፈር ካዞረ በዚህ ላይ ደግሞ አይብ የሚወጣበት አይብ የሚወጣበት ማለት ነው። ቄስ ሳንቾ የተባለውም ቄሳ ማለት አይብ ማለት ነው በእኛ። ቄስ ሳንቾ ማለት ቄሳ የሚወጣበት ማለት ነው ከነ ትርጉሙ። ያደኩበት ስለሆነ እኔም ላግዛችሁ ብዬ ነው። እኛዋ ደግሞ በድሮ ጊዜ ያው ኩባያ ብርጭቆ በሌላ ሰዓት ባይላይ ከሸክላ የተሰራ ብርጭቆ ነው። ውሃም የሚጠጣበት የተለያዩ ባይላይ መጠጦች የሚጠጡበት ከሴሎ ውጪ ማለት ነው። ሴሎ ማለት ቦርዴ ሳይሆን ሴሎ አሁን የካምባታ በአመት እንትኑ ራሱ ለአንድ አመት ነው የሚቀመጠው። ብቅሉ የሚሰራው ብቅሉ ራሱ የሚወጣው ደግሞ ከገብስ ነው። ለአንድ አመት ብቅል እንትን ካለ በኋላ ቆጥ ላይ ደርቆ ለአንድ አመት የተቀመጠውን አውርዶ ነው የሚሰራው። ደግሞ ይሄ ሴሎ የካምባታ ትልቁ ባይላይ መጠጥ ሴሎ ይባላል። ከገብስ ነው የሚሰራው። ከገብስ ነው የሚሰራው። ሁሉ ቤት አይኖርም። አቅም ያለው የወማ ቤት፣ ወማ ማለት የንጉስ ቤት፣ ትልልቅ ሰዎች ችግር የለውም። ትልልቅ ሰዎች የሆነ ሰርግ ላይ የሚዘጋጀው በሁሉ ፕሮግራም አይዘጋጅም። ያው ቦርዴ ምን ብሎ ዝቅተኛው ነው። ይሄ ሴሎ ግን ከሁሉ ከፍ ያለ በጣም ጠንካራ ሲጠጡ ራሱ በጣም ያሰክራል። ስለዚህ ጠንካራ የሚጠጣበት ነው። ሲበዛ እንትን ወደዚህ ግን ጃምፕ አድርጋችኋል። የሚጠጣው በዚህኛው ነው የሚጠጣው ቢጥራ ቢጥራ። እስቲ ያሳየኝ በደንብ ላስገባት። ይኸው እቺኛው ቢጥራ ትባላለች። በከምባተኛ ቢጥራ ትባላለች። ቢጥራ ወደዚህ ልዙር እስቲ ብራይትነስ እንትን እያለኝ ነው። ተውርዛ ሌላ ደግሞ ቂል አለ። ይሄም ሴሎ መጠጫ ነው። ይሄ በሁለቱ ነው። ይሄኛው ተፈጥሯዊ ነው። ከደረቃ በኋላ ነው እቺኛዋን ቆርጦ ቦርዴም ይጠጣል። ሻሚታ ሴሎ ይጠጣል እና የሴሎ በአማርኛ ቦርዴ ነው። ቦርዴ በአማርኛ ቦርዴ ነው። በከምባተኛ ነው ሴሎ። ይሄኛ ደግሞ ጽዋ መጠጫ ነው። ምን እንደሚጠጣው ቃል ኪዳን የሚገቡበት ግርዘኞች ሲገረዙ ያው በዚህኛው ቃል ኪዳን ይገቡበት ምን ብለው እና ለጦርነት ሲሄዱ እቺኛዋን ጽዋ አንድ ላይ ቀምሶ ነው የሚወጡት። ያም በሶስት በኩል ማያዣ አለው። ሶስቱም እንዲይዘው አንድ ላይ እንትን ብሎ ይጠጣል። ይሄ ማለት በጦር ሜዳ አንዱ ሲጎዳ ጤናኝ እንዳትሄድ ከሞት ቅበረኝ የሚለውን ማላ የሚገቡበት ግርዘኞች ማላ የሚገቡበት እስከሚሞቱ በቃ እነሱ እንደ ቤተሰቡ ነው። አሁን ግርዘኞች የአይን ምስክር አይደለም፣ የአይን ጓደኛ ተብሎ ሲገረዝ አይን ይያዛል። አይን የሚይዘው እስከ መጀመሪያ ባዳ ቢሆኑ እንኳን በዚህኛው ዝምድና ይፈጠራል ማለት ነው። አይን ከያዘ በቃ የዘላለም በቃ ጓደኝነት ወንድሙ አድርጎ ነው። እሺ አሁን መጠጣት ነው የሚባለው ምንድን ነው? ጽዋ መጠጫ ነው የሚባለው። የጽዋ መጠጫ ሲሳ ምናምን የሚባል ነገር ሴለም ምናምን የሚለው እሱን አስተካክልልኝ ብዬ ነው። ጽዋ መጠጫ ሴለም የሚል ነው። አሊባሉን ሰሶሬን ይችላል ካውዱ ለቀቁር የለ አነና ይጁስ ሻተግኪያ ኢሲኒ ጠጋ ሀደሩዱ ለቀቁ ከንዱ ዲዮ ዳምቦየት ቀዲዱ አዲሉቲ ሴለንታይ ከኒ ጄሶ ጽዋ መጠጫ ሴለሙዩ ካምባተሳ ሜቱንኬ ነው። ሰሱን ግጥጉ አነና ኢንካምባ ሰሱን ግጥጉ አቦ ሜቴሴ ጉዳይ ውጀቀማም ከንዘኪን አነና ኢንካምባ ወዲ ውጀቀምሳባ ያ ከኒን ላጋት አሁት ላጋት ይቾ ጎዳማ ነው ምትናሽ ሁን ደግሞ ጡራንጅ ታልቃላባ ጉልጉል ይቾ ይሸጉር ቃማንቹት አዙቃቤና ነው ከኒን ጉብናን በቃ አባቲ ቆይች ሰሶ ማንጂ ወይ ሾሎ ማንጂ እያዞሩ
ዳየሜን አሴት ዳየሞ ማለት አሁን በዚች በአንዷ 3-4 ሰው እያዞረ ማማተ ፊጫን ያ ብዙ ጊዜ አንዴ ፉት ብለ ለሌላ ትሰጣለህ። አንዴ ፉት ብለሽ እሷን እንትን ያኛው በቃ እንደዚህ ይዞራል እና ዳየሞ ይባላል። እሱ ዳየሞ ነው። ትንሽዬ ከሆነ ደግሞ አንዳንዴ ለአንድ ሰው ለብቻ አይ ትልቅ ነው። ከዛ ይሄ የትልቅ ሰው ቃማንቾ ነው። ቃማንቾ ይባላል። እዚህ ጋር ቃማንቾች ትናንሾችም አሉ። ለአንድ ሰው የሚሰጥ እንደዚህ የህፃናትም አለ። እነዚህ ቃማንቾ ናቸው። እሱን ወጪታ ይቀራል። ወጪታ ባህላዊ ምግቦች አንዳንዴ እናቶች ሌላ ጋር አሁን ዘመድ ጋር አይም አነቀለው ሰርግ ላይ እሱ ይለያል። አሁን ዘራሮ ብሎ ልጃገረዶች ካገቡ በኋላ ዘራሮ ብሎ ይሄዳሉ። እናቶቻቸውን ሊጠይቁ እናት አባት ለመጠየቅ የሚሄዱት በዛን ጊዜ አይብ ሰርቶ ይዞ ይሄዳሉ። ጩኮና እንትን የሚሰራው ሰርግ ላይ አነቀሎ የሚሰራው አነቀሎ ማለት ምንድነው? በዚሁ አጋጣሚ ሌላ ማያውቅ አለ አነቀሎ ምን እንደሆነ። አሁን ይሄን ቪዲዮ የሚያይ ሰው አነቀሎ ምንድነው ይላል። አብራራልኝ። አነቀሎ ምንድነው? አነቀሎ የሚሰራው ከገብስና በገብስና በቅቤ ነው። ገብሱ ኮሮሪማ ያው እሱ የቅቤ እንትን ቅመማ ቅመሞች ናቸው። ቅቤው በቅመማ ቅመም የተወለሰ እና በዛ ቅቤ ነው የሚታሸው። የገብስ ቆሎ በቅቤ ሰነፍ ቆሎ ነው። ሰነፍ ኤክሰለንት፣ ትክክል። የትኛውም ቆሎ አይሆንም ለአነቀሎ። የሰነፍ ቆሎ የሰነፍ ቆሎ ገብስ ብቻ ነው እሱ ብቻ ለአነቀሎ የሚሆነው። ስለዚህ በሁለቱ ነው የሚሰራው። እሱ በጣም ውድ ስጦታ ተብሎ ለሰርገኛ ነው የሚሰጠው። ሁሉም አይሰራም። እሱን ዋርሳ የሆነችው የወንድም ሂት የወንዶ ሰርግ ላይ የባል ሂት የቅርብ ዘመድ ሁሉም እንትን አብዛኛውን ጊዜ እህቶች ናቸው እንትን የሚሉት የአጎት ልጆች እናቶች ቅቤ ነው የሚሰጡት። ሽልማት በዚህ አድርገው ቅቤ ይሰጣሉ። የቅቤ ግን ይሄ አይደለም። አሁን ለኤግዚቢሽን ወጥቷል እሱ ይሄ ዛጎን የለውም። እቺኛዋ በእንትን ብቻ ነው የተሰራችው፣ በቆዳ ብቻ ዛጎን የለውም። የቅቤ ተብሎ ይለያል። ይሄ እንትን ነው። ይሄ የአነቀሎ የአይብ ወጪታ ይሄ የነዚህ አገልግሎት እናመሰግናለን ናቸው። ሌላ ከስር አሉ። ኦኬ፣ ከስር አሉ ሌሎች። እዚህ ሌላ በጣም ውድ የሆነው የከምባታ ብሔረሰብ የዕደ ጥበብ ውጤት ቆሜ ይባላል የሆነው ባህላዊ ባርኔጣ ቆሜ ይሄኛው ዝናቸው እኔ ራሱ እንድሰጠኝ እፈልጋለሁ። በዳምቦ የዳቶ ደረቦራ የሚገኙ የዕደ ጥበብ ባለሙያዎች ጠጋ አድርጌትዬ የዕደ ጥበብ ባለሙያዎች የሚሰሩበት ነው። ይሄንን ሲሰሩ መጀመሪያ እንዲሁ ብር ያስገኛል ብሎ ሰውን ሳር ምንድነው ከብት በሚጠብቁበት ሳር የእንግጫ ሳር ያድግ ነበር። ዳቶ ዳራቦራ ደግሞ የዚህ የእንግጫ ሳር በጣም የሚያድግበት አካባቢ ነው። በዛ እቺኛዋን ዝም ብሎ እነሱ እንደ ቀልድ እንግጫ ሳሩን እየለቀሙ ይሄንን እየሰሩ በኋላ ላይ ተፈላጊነት ተገኘ። እነሱ ለራሳቸው ከብት ለሚጠብቁበት በፀሐይ በጋ ለፀሐይ ክረምት ለዝናብ ለራሳቸው መጠቀም ጀመሩ። ከዛ ቀስ በቀስ ለነሱ እነሱ ሲጠቀሙ ያየው የአካባቢ ህብረተሰብ ይሄንን ሲፈልግ ወደ ገበያነት እነሱ ትንሽ እየሰሩ ወደ ገበያነት ለነሱ መሸጥ ጀመሩ። ሲሸጥ መጀመሪያ 20 እና 30 ብር ነበር። አሁን በዘንድሮ ገበያ 600 ነው አንዱ ኮፍያ የገባው። ማህበር ተደራጀ። ማህበሩ መስፋት ተዳደረው በስፋት አሁን ምን ይባላል ማህበሩ? ሁጄ ከነም የስፌት የስንደዶ የባርኔጣ ስራ ማህበር ሁጄ ከነም ምን ማለት ነው? ለስራ ተነስተናል በአማርኛ የሚል ማህበር ነው ተቋቁሞ ይሄን እየሰራ ያለው። ለዚህኛው ሲምፖዚየም
ከ200 የሚበልጡ ቆሚዎችን አሰራጭተዋል። ይሄንን አሁን ከኛ ከከምባታ ብሔረሰብ ውጪ አላባ የኛ ጎረቤት አላባ በጣም ይጠቀማል። አላባ የሚጠቀመው የራሱ ብሔረሰብ የራሱ የጥበብ ውጤት ሆኖ ሳይሆን ቆላማ አካባቢ ስለሆነ ብዙ ጊዜ ከፀሐይ ለመከላከል ለነሱ ስለሚጠቅም ከዚህ ከጎረቤት ስለሆኑ ከዳቶ ዳራቦራ እየገዙ መጠቀም ጀመሩ። በቅርብ ጊዜ ይሄ ተጠቃሚነቱ አገልግሎቱ በጣም እየሰፋ ሲሄድ በራሳቸው መስራትም ጀመሩ። ስለዚህ ይሄ መስራች ከምባታ ነው ማለት ነው። ባይዞ በዚሁ አጋጣሚ ባለፈው መልካም ወጣት ተሳትፌ ነበርና ሐዋሳ የከምባታ ልጆች ይሄንን ቆሜ ነበር ለዮናታን አክሊሉ የሰጡት። በጣም ነው ደስ ያለው። ይሄን ቆሜ ለምንድን ነው ያመጡልን እያልኩ ነበረ ብለው ቴንኪዩ ብሏቸዋል። እሺ እናመሰግናለን። እኛም ከልብ እናመሰግናለን። ይሄንን ይመስላል። ሌሎች መዳ ይቀራል ያዛ ትልቁ አንድ ነው መዳ ይባላል። ሊጥ ለማብካት እንጀራ ሲጋገር ማብካትም የቀጠለው እንትን ለማለትም ለመቀነስ የሚጠቀሙት እንሰት ሲፋቅ ቡላውን በዚህ ነው እንትን የሚሉት ጨምቆ በመዳ ነው እንትን የሚሉት። ስለዚህ ይሄ መዳ ትልቅ አገልግሎት የሚሰጥ እንደ ሳፋ ስለዚህ ይሄ ነው። ይሄ ላይዳ ነው። ላይዳ ይሄ ለማጣሪያ ለንፍአ ለስንዴ ለባቄላ ለአተር ሽምብራ እያረስን ያደግነው እሱን ለንፋስ ለማጣራት ለንፋስ መስጫ ስንዴ ሰው ይሄ ጎፈር ያለው እቺማ አሁን እንደዚህ ቤት ሲሰራ ኪኪፊ ሚኒ kun qochee no fagara me qiixxamuun kanneen naqeelani aliina kuchtaa kanneen naqanii ta'e ikkisaataa qaram kanneen maasita kan naq ummata dura itti wor naq ወጭ ቦሌ ፍጅታ ለፊ ሚኑስ ሳሩ ማለት ነው። ኦኬ ሳር ቤት ሲሰራ በጣም አገልግሎት እንደሚሰጥ እየነገረኝ። ኦኬ ስለዚህ ምን ይባላል ስሙ? ምን ይባላል ጋሽ? በከምባተኛ ቂጤሳቸው ላሜላ አይደለም። ላሜላ ከኔ ላይዳ ነው ማለት ነው። አይ ላይዳም ይባላል። ላሜላ አሁን ላይዳ በአማርኛ ነው። ይታቀዩ ማኮዲቶ ቄሆ ነው። ቄሆ ይባላል። ምን አገልግሎት? አብቹ መቀስቀሻ አብቹ ማለት ከንሰስሩ ማለት ነው። ኦኬ የዛ መቀስቀሻ ሲፋቅ በዚህ ነው እንደዚህ ከስቲ አንድ ያዝና እንደዚህ ነው የሚደረገው። እኔ ራሴ ያው የፋቁ ስላደኩኝ እንዲህ ነው የሚደረገው አይደለ? ልክ ነኝ። ያው እንደዚህ ሎካና ፎቶ ዲካብቹ ልክ ነኝ። ለግልሽ አትተባብላ ይሄን ይመስላል። ይሄኛው ደግሞ በላይ ትራስ ባህላዊ ትራስ የሆነ ትምህርት ቤት አምጡ ተብለን ይሄን ነገር ነበር በልጅነታችን። እሺ በከምባተኛ ቡርካኑ ነው የሚባለው። ይሄ ከእንጨት ነው የሚሰራው። አባቶቻችን እንትን የሚሉት ሰፊና ይሄ ትንሹ የእናቶች ነው። የአባቶች ሰፋ ይላል። አንገታቸው ሰፋ የሚል እሱ ለኤግዚቢሽን ወጥቷል። ሰፋ የሚል ስለዚህ በላይ ትራስ ነው አገልግሎቱ ያው ማተራስ ነው። ምንም የለም። ኦኬ ተከታዚ ነው ይመስላል። ወሩድ ሌላ እዛው ያለ ዝም ብለህ ለጦርነት ሲወጡ እነዚህ ፈረሰኞች ለብሶ የሚወጡበት ነው። የደንብ ልብስ ነው የሚባለው። አሁን ግን ያኔ እንትን ስሙ እንትን ለአሁን ጊዜ በቅርስነት ነው የተቀመጠው። አንዳንዴ እነዚህ ኪነት ቡድኖች ያኔ አባቶቻችን የሰሩትን ጀብድ ለመንገር ለብሰው ትርኢት ያሳያሉ፣ ጭፈራ ያሳያሉ። ይህንን ለብሰው ዋና አገልግሎቱ በአሁን ጊዜ እየሰጠ ያለው ለጭፈራ ትርኢት ለማሳየት ይህንን ለብሰው ግን የፈረሰኛ ይህንን ደንብ ልብስ ነው የሚባለው። ይህ ስልቻ ነው። ይሄ
ጫና ይሄን ይጨመራል። በዚህ ጫና ይባላል። ያ ፈጣሪ ይሄን ይጨመራል። ይሄን በዚህ ነው የሚጨመረው። ስልቻ ይባላል። ይሄኛው ደግሞ አንቀልባ በብዙ ጊዜ ልብስ ከሌለሰ እናቶች ነው። ይሄንን እሺ የእናቶች ነው። ይሄ እናቶች አይደለም ለራሳቸው የሚያዝኑበት ልብስ በሌላ ሰዓት ያንን ልብስ የሚባል በጠፋ ሰዓት ይሄንን ለሁሉ እንትን አይደለም። አብዛኛው ራቁቱን ነው የሚሄደው። ይሄኛው ያለው ሀብታም ብቻ ነው። ከስንት ዓመት በፊት ነው? እና እችኛዋን በዚህ አስሮ እሱን ተመልሰን እንመጣለን። በዚህ ይሄዳሉ። ለቅሶ እችኛዋን ለሁሉ ቤት ስለማይኖር አንዱ ሄዶ መጥቶ በጋራ መሄድ የለም። ለቅሶ ቤት አንዱ መጥቶ ቤቱ ለቅሶውን ሄዶ ከመጣ በኋላ አንዱ ለብሶ ሄዳል፣ እየተባባሱ ማለት ነው። ስለዚህ ልብስ በሌላ ሰዓት ይችኛዋል ከኋላ በኩል የቂጣዋን ነገር እግዚአብሔር ይቆጥረው ይታያል። አይደለም ሌሎቹም ይላሉ። ግን ዶክመንት ላይ ነው ፎቶ አለ። ይሄ ዶክመንት የሆነውን አንተ ስትለብስ ነው። ይሄ አለ ማለት ፎቶ አለ ማለት። ስለዚህ ይሄ ነው ሱሮ ይሄ ዱቄት ለማስፈር አንዳንድ ሺህ ለማስፈር ጎረቤት አይ ኖ ኖ ችግር የለውም ችግር የለውም። ይሄን ለማስፈር የሚጠቀሙበት ነው። ይርቦ በከምባተኛ ሱሮ ይባላል። ይሄ ፊት ሶስት አይነት ነው ያለው። አሁን ለጊዜው ግን ያለው የዱቄት ተብሎ አለ፣ ቁጮ ተብሎ አለ፣ የቡላ ተብሎ አለ። ስለዚህ ጤፍ ማንፊያ ስለዚህ እሱ ከምን ነው የሚሰራው? ይሄ ከስንደዶ ነው። ከስንደዶ ነው የሚሰራው። ይሄ በዚህኛው የእንግጫ ይደረግበታል። እናመሰግናለን። ይሄ ነው መጨረሻው የዛው አጋባይ ጥይቅ በከምባተኛ ዲንቻ ይባላል እና ይሄ ግብዘኞች ቤት እንደ ባህላዊ ሙዚቃ የሚጫወቱበት ይሄንን ያው እና ይሄ ነው ቡና ይባላል ትልቁ። እሱም ይሄ እንትን እየተሰፈረ በቀፎ ኩንታል የለም ድሮ ቀፎ እና ይሄን ላይ በዚህ እየተሰፈረ ነው የሚባሉት ምን ያህል እንትን እንዳሉ። እዛ ጋ ግን የሚታየው ልብስ ታዲያ የምንዎች ኖ ኖ ኖ አይደለም። እዛ ኮሜዲ ነው ውስጥ ያለ እሱ ባይናሪ ዝም ብሎ ስለሆነ የኔ ነው አቀጣጋ። ስለዚህ ይሄን ይመስላል ያለው ነገር አለሽ አልጨረስሽም? ይሄ ምን ይባላል? ቀናጤቾ ይባላል። ሌማታ ምግብ የሚቀርብበት ምግብ የምንበላበት እሱ ጋሻ የምንከላከልበት የምንከላከልበት ማዣው ተሰብሯል። በዚህ ነው እሱን እየሰጠች ነው። እናመሰግናለን። በዚሁ አጋጣሚ የከምባታን ማህበረሰብ ለምሳሌ እንኳን ሁላችሁም በሀገራችን በሁሉም ክፍሎች ያላችሁ የከምባታ ብሔረሰቦች ለ2017 መሳላ በዓል እንኳን በሰላም አደረሳችሁ አደረሰን። አመሰግናለሁ። አግኔስቲው ሰብስክራይብ አግኔስት አቲው ሰብስክራይብ በዚሁ አጋጣሚ ቻናሌ ሰብስክራይብ ያደረኩ ነው። ይሄም ቅርጽ ነው እንዴ? ከሀረር ነው የመጣሁት። ስራ ሀረር ነው የምሰራው። ምስራቅ ኢትዮጵያ ልጅ ትመስላለች። ፈታኬስ ቻናሌን ሰብስክራይብ አድርገህልኛል፣ አመሰግናለሁ። መጠቅ እንዴ ተባረክልኝ። ቴንኪው በጣም ያለውን እዚህ ጋር ሌላም የከምባታ ታዴ ጋር